የእውቀት የበላይ ሥላሴን ነው። ሥላሴን ያየ ሰው ምንም ብታወራው አይደንቀውም። ምንም እኔ ከዋክብትን አውቃቸዋለሁ ተው እንጂ ከዋክብት አሁን ከፈልጋችሁ ከዋክብት የሚወጡት በዚህ ነው ቁጥራቸው እንደዚህ ብታውቃኝ ምን እናገባኝ። እንጦንስን ፈላስፎች ተሰብስበው ሊፈትኑት መጡ። አባ እንጦንስ የግሪክ ፈላስፎች እኮ ነው ስራዬ ብለው ካለበት ባት። አባ እንጦንስ ፍልስፍና አያውቅም፣ ምንም አያውቅም፣ ጥበብ አያውቅም፣ ምንም ዘመናዊ ትምህርት አያውቅም። አንድ ነገር ግን ያውቃል። ማን እንደሆነ ታውቃላችሁ? እግዚአብሔርን ግን ያውቃል። የሚያውቀው በምንድን ነው? በቅቶ ነው። እና ፈላስፎች መጡና ሊፈትኑት በተንኮል እንደመጡ እሱ በብቃት ደግሞ አውቋታል። እዛም እንዳለ ተቀል ልብ ካለውና እውቀት ካለው ማን ይበልጣል አላቸው። እንግዲህ ለምን ልፈትኑ የመጣችሁ ምናምን አላላቸው። ልብ ካለውና እውቀት ካለው ማን ይበልጣል አላቸው። ልብ ያለው አሉት። ስለዚህ እኔ ልብ ስላለኝ ይበልጣችኋለሁ፣ እኔ ነኝ ፈላስፋ አላቸው። ገድሉ ላይ ያለ ነገር እኮ ነው የምነግራችሁ። ቅዱስ እንጦንስ ገድል ላይ ማለት ነው። ፈላስፋ እሱ ነው በለጣችሁ ማለት። ልብ ያለው ይበልጣል እውቀት ካለ። የልብ መጨረሻዋ ማረፊያ ወደቧ ማንን ማየት ነው? እግዚአብሔርን ማየት ነው። እና ያንን እኮ ነው ሐዋርያት ልባቸው ያረፈው ያ ጎርፍ ነው። ያ ጎርፍ ጎረፈላቸው። ጭጻጥ ዚያዋላ ፈሪሳዊ ቢያወራ ምናምን ቢዶልት ሰይፍ ዞ ቢመጣ ቁም ነገርም የለም። በጥፊ ቢያጠቃረናቸው ደስ እያላቸው ወጡ። ምክንያቱም ያ የብርሃን ጎርፍ ልባቸው ውስጥ ይጎርፋል። ያለ ጎረፈን ሰው ስለ ሰይፍ ብታወራው እሳት ነደደ ሰራዊት ቁሟል ብትለው አይሰማም። ጆሮው የእግዚአብሔርን ድምፅ ብቻ ነው የሚሰማው። እግዚአብሔር ያበርሊተ የሚለው ይሄን ዝም ብሎ ሌላ ነገር እንዳይመስላችሁ። በልብ የብርሃን ውስጥ እግዚአብሔር የሚያበራለት ሰው እንደምታውቃላችሁ እግዚአብሔር ብርሃኔን ነው አለና ከዛስ ምንትኑ ያፈራኒ ሰራዊት ከቧል ምናምን በሉት ምን ይጸባኒ ታይን ይፈራኒ ልብ የሚለው ያድነኛል፣ ይጠብቀኛል፣ ያስጠለኛል እያለ አይደለም ዳዊት። ከእግዚአብሔር ከጌትነቱ ብርሃን ውስጥ ገብቶ መዋኘት የጀመረ ሰው ስለ ሞት ብታወሩት ሰማይታት እዚህ ውስጥ የገቡ ናቸው። እዚሁ ስለገባ ሰው ምንም የሚያስፈራም የሚያስደንቅም ነገሩት ቀልድ ነው። ለእኛ ደግሞ ትንንሽ ነገሮች ይደንቁና ገና ከዚያ ብርሃን በአፋንና ግን አይዟችሁ፣ በልጅነት ውስጥ ነን፣ አይዟችሁ።